ጤና ይስጥልን እንዴት ናችሁ? የቢዝነስ በብልሃት የዩቲዩብ ቻናል ተከታታዮች እንኳን ደህና መጣችሁ ወደ ቢዝነስ በብልሃት። እንግዲህ በቢዝነስ በብልሃት የተለያዩ ጉዳዮችን እናነሳለን፣ ቢዝነስ ነክ ነገሮችን። ቢዝነስ ከመጀመራችሁ በፊት ይህንን ቻናል በደንብ ብትከታተሉ ጥሩ ነው። ምክንያቱም እውነተኛ ቢዝነስ ለመጀመር ካሰባችሁ፣ መሬት የወረደ ቢዝነስ ለመጀመር ካሰባችሁ ከረጅም ዓመት የስራ ልምዴ የቢዝነስ ልምዴ ያለኝን ሁሉ አካፍላችኋለሁ። በደንብ እንወያያለን። ከየት ነው ቢዝነስ የሚጀምረው ወይ ከየት ዘርፍ ላይ ነው ወደ ቢዝነስ ልንገባ የምንችለው የሚለውን እናያለን። ከዛ በፊት ግን ያው ቢዝነስ ኢትዮጵያ ውስጥ ብዙ ይከፈታል። ባለፈው ዓመት ብቻ ከከፈቱት ሰዎች 80% የሚሆኑት ዘግተዋል የሚል መረጃ እናያለን። በባለፈው ዓመት ብቻ ከ470 ሺህ በላይ የሚሆኑ ቢዝነሶች ተሰርዘዋል ማለት ነው። አስባችሁታል? 470 ሺህ ቢዝነሶች ያው እንዲሁ ከፍተው ያ ሁሉ ኪሳራ ተስተናግዷል ማለት ነው። ይሄ ከምን የመነጨ ነው የሚለው ጥናቱ አንደኛ ከካፒታል እጥረት፣ ካፒታል ብድር ባለማግኘት ምክንያት ነው። ሌላው ደግሞ በክህሎት ነው። አብዛኛው ፐርሰንት በክህሎትና ብድር ባለማግኘት የተዘጉ አሉ። እንዲሁም የመንግስት የፍቃድ አሰጣጥም ሆነ ከዛ በኋላ ያለው ቢሮክራሲና ፖሊሲው እንዲዘጉ ምክንያት ሆኗቸዋል ነው የሚለው እንግዲህ መረጃው። ይሄ ያው ራፍሊ እንድናየው ብዬ ነው። ቢዝነስ ከመጀመራችን በፊት መዘጋት እንዳለ ለምን እንደሚዘጉ ማወቅ ጥሩ ነው። ቀድመን ስለማናጠና ነው ብዙዎቻችን ለኪሳራ የምንጋለጠው። ስለዚህ ቀድመን ብናቅ እውቀቱ ቢኖረን ጥሩ ነው የሚል ምክር አለን ከቢዝነስ በብልሃት ዩቲዩብ ቻናል። እኔ ሳሙኤል ነኝ፣ ሳሙኤል ተክሉ እባላለሁ። ሳሚ ቢዝነስ። እንግዲህ ዛሬ ቅድም እንደነገርኳችሁ የምናየው ቢዝነስ ማን ነው የሚጀምረው የሚለውን ነው የምናየው። ቢዝነስ እንግዲህ ከተለያየ ቦታ ወደ ቢዝነስ ልንገባ እንችላለን። አንደኛው ከትምህርት ቤት ልንገባ እንችላለን፣ ከቅጥር ህይወት ልንገባ እንችላለን፣ ከግብርና ወደ ቢዝነስ ልንገባ እንችላለን። እነዚህም በዝርዝር እናያቸውና አድቫንቴጃቸውን ዲስአድቫንቴጃቸውን በደንብ እናያለን። አሁን ከትምህርት ቤት ቀጥታ ማለትም ወይ ከኮሌጅ ሊሆን ይችላል ወይ ከ12ኛ ክፍል ወይ ከ10ኛ ክፍል አቋርጠን ወይ ኮሌጅ እንደተመረቅን ዩኒቨርሲቲ እንደተመረቅን ሊሆን ይችላል። ቀጥታ ከትምህርት ቤት ቅጥር ህይወትን ሳናይ የስራ ህይወትን ሳናይ ወደ ቢዝነስ የመግቢያ መንገድ ነው። ከዛ የምንገባ ሰዎች አለን። አድቫንቴጅ ዲስአድቫንቴጁ ምንድነው ብለን ብናይ ከትምህርት ቤት ስንገባ አድቫንቴጁ ምንድነው መሰላችሁ? ምንም አይነት ፍራቻ አይኖረንም፣ ድፍረት ይኖረናል። ሪስፖንሲቢሊቲዎች አይኖሩንም። ብዙ ጊዜ ወይ ላናገባ እንችላለን፣ ቤተሰብ መርዳት ላይ ይጠበቅብን ይችላል። ገና ቤተሰብ ራሳችን እንድንችል ብቻ ነው የሚፈልገው እንጂ ወደ እርዳታ ላንገባ እንችላለን። ስለዚህ ያው በድፍረት እንገባለን ማለት ነው። ማንኛውም ቢዝነስ ላይ ደፋሮች ነው የምንሆነው። ኪሳራን ብዙ የመፍራት እንትኑ የለንም፣ ህይወትን ስላልተለማመድን። አንድ አድቫንቴጅ ነው። ብዙ ጊዜ በጣም መፍራት ወደኋላ ስለሚጎትት ማለት ነው። ሌላው አድቫንቴጅ ምንድን ነው? ኢነርጂቲክ ነን። ኪሳራ አላየንም፣ በህይወት አልደከመንም፣ ብዙ ያየናቸው ነገሮች የሉም። ኢነርጂያችን ፉል ነው። በቃ ሙሉ ለሙሉ ይሆንልናል ብለን ነው የምንገባው እና ጠንካራ የሆነ ኢነርጂ ይኖረናል። አንድ አድቫንቴጅ ነው እሱ። ምክንያቱም በህይወት የደቀቀ ሰውና በተለያየ ውድቀት የደከመ ሰውና አዲስ ትኩስ ኢነርጂ ያለው ሰው አንድ አይነት የሆነ መንገድ ላይሄድ ይችላል። ስለዚህ አንዱ አድቫንቴጃችን ነው እሱ። ዲስአድቫንቴጅ ብዬ ያስኩት እኔ ከትምህርት ቤት ስንገባ አንደኛ ልምድ የለንም፣ የቢዝነስ ልምድ የለንም። ቢሮክራሲው ምን እንደሚጠበቅብን አናውቀውም። የህይወት ልምድ የለንም እና በኢነርጂ ገብተን በኋላ የሆነች ነገር ስታጋጥመን ኩምሽሽ የማለት ባህሪ ይኖረናል። ስለዚህ አንዱ ዲስአድቫንቴጁ ከትምህርት ቤት ቀጥታ ወደ ቢዝነስ መግባት ልምድ አለመኖር ነው። ሌላው ደግሞ ቢዝነሱን እየሰራ ሰው የመቅጠር ልምድ የለንም፣ ስራ የማስኬድ ልምድ የለንም። ምን መደረግ እንዳለበት በጣም እዛው ቢዝነሱ ላይ ነው የምንማረው እና ብዙ ለኪሳራ የሚያጋልጡ ክፍተቶች ይኖሩናል ከትምህርት ቤት ቀጥታ መግባት። ሌላው ከግብርና ነው የምንገባው። ሰው ከግብርና ወደ ቢዝነስ ሊገባ ይችላል። አንድ ገበሬ ያመረተ ምርቱን እንዲሁ ዝም ብሎ ሊሸጥ ይችላል። እሱ ያው ያመረተውን መቼስ ይሸጣል፣ ቢዝነስ አንለው። ግን ያመረተውን እየሸጠ ደግሞ የሌላውን ሰው እየሰበሰበ
ወደ መሸጥ ውስጥ ሊገባ ይችላል። በብዛት እያመረተ ቀጥታ ንግድ ውስጥ የመግባት ነገር አለ ወይ ከዛ በኋላ ትቶት ሙሉ ለሙሉ ወደ ንግድ የሚገባበት አቅጣጫ አለ። ያው እሱም እንዲሁ ዲስአድቫንቴጅ አድቫንቴጅ አለው። አድቫንቴጁ ምንድነው? የምርቱን ስራ በደንብ ያውቀዋል። የሚሸጠውን እቃ ባህሪያት ያውቃቸዋል። የቱ ይበላሻል፣ የቱ ቀድሞ መሸጥ አለበት፣ የቱ ቀድሞ ቢወጣ ጥሩ ነው፣ የቱ ስቶር መደረግ ይችላል የሚሉትን በጣም ያውቃቸዋል። አንዱ አድቫንቴጅ እሱ ነው። ዲስአድቫንቴጁ ምንድነው? እሱ ስለ ቢዝነስ በደንብ ላያውቅ ይችላል። የገበያውን ሁኔታ ላያውቅ ይችላል። የከተማውን የሽያጭ ሁኔታ ላያውቅ ይችላል። እነዚህ ሁሉ ዲስአድቫንቴጆች አሉት ማለት ነው። አሁን ዲስአድቫንቴጅ አድቫንቴጅ ብዬ ስነግራችሁ ያው ጋፑ እዚህ ጋር ማንኛውም ቦታ ላይ ያላችሁ ሰዎች ጋፑን መሙላት ይቻላል። በኋላ ወደፊት እናየዋለን። እነዛ ዲስአድቫንቴጆችን ማወቅ ነው ጥሩ። ዲስአድቫንቴጅ አለው ብለን ማወቅ እና ያንን ያወቅነውን ነገር ጋፕ እንሞላለን ማለት ነው። ሌላው አንድ ድርጅት ውስጥ ተቀጥረን በተላላኪነት በመላላክ የሚቀጠሩ ልጆች አሉ። እቃ ከዛ መጋዘን አንጣ፣ ከዚህ መጋዘን አንጣ። ከነዛ ደግሞ ወደ ቢዝነስ ልንገባ እንችላለን። ያኛው ምንድነው አድቫንቴጁ? በቃ ስራውን ጥንቅቅ አድርገን በደንብ ልናውቀው እንችላለን። የእቃ የሚመጣበትን ቦታ፣ የሚሸጥበትን ቦታ፣ ከስተመሮቹ ማን እንደሆኑ፣ ከከስተመሮች ጋር ያለ ኮኔክሽን፣ በጣም ብዙ አድቫንቴጆች ቢዝነስ ለመጀመር እዛ ውስጥ አሉ። ያው ኦንሊ ዲስአድቫንቴጅ ሊሆን የሚችለው ምንድነው? ከላይ ስናየው በጣም ብዙ የሚያተርፍ ይመስላል። ምንም ሀስል ያለው አይመስለንም። ከጀርባው ቢዝነስ ኦነሮቹ በቃ እቃ ማምጣት መሸጥ አይነት ነገር ነው የሚመስለንና ከጀርባ ያለው ከመንግስት ጋር ያለው ሪሌሽንሺፕ፣ ከሰዎች ጋር ያለው ሪሌሽንሺፕ፣ ብር ከየት ይገኛል፣ ፋይናንስ ምን ያህል ካፒታል ይፈጃል፣ እሱ ሁሉ ብዙ እውቀት ላይኖረን ይችላል እና እኛ እቃ መምጣቱን መሸጡን ነው የምናየው። በኋላ ቀላል ነው የሚመስለንና አንዱ ዲስአድቫንቴጅ ከጀርባ ያለውን የቢዝነሱን መሰረት አለማወቅ ችግር ይኖራል። እኛ ፊት ለፊት ያለውን ነገር ማየት ነው። ግን አድቫንቴጆች ብዙ አሉት። ስለ ቢዝነሱ ስለ እቃው እናውቃለን። እዛ ጋር ስላለው ሽያጭና ትራንዛክሽን በደንብ እናውቃለን። ሰው ከዛ ወደ ቢዝነስ ሊገባ ይችላል። ሌላው ምንድነው? ከቅጥር ህይወት ነው። እንግዲህ አብዛኛው ሰው ከቅጥር ህይወት ነው ወደ ቢዝነስ የሚገባው። ይሄኛው ምን ዲስአድቫንቴጅ ምን አድቫንቴጅ አለው በሰፊው እናየዋለን። ዲስአድቫንቴጁን እኔ መጀመሪያ ወደ ቢዝነስ ለመግባት አንደኛ ልክ ቅጥር ህይወት ውስጥ ከገባን በኋላ ህይወታችንን ልንመሰረት እንችላለን። ትዳር ልንይዝ እንችላለን። ልጆች ልንወልድ እንችላለን እና ትዳር ባንይዝም ልጆች ባንወልድም በስራችን የሚተዳደሩ ብዙ ሰዎች ሊኖሩ ይችላሉ። እኛም ራሳችንን ችለን ማስተዳደር የምንጀምርበት ጊዜ ነው። ስለዚህ በወር መከፈል የለመደ ሰው ወጥቶ ቢዝነስ ለመስራት በጣም ይቸግረዋል። ምክንያቱም በወር ያገኛታል። ድርጅቱ ምንም አተረፈም፣ ድርጅቱ ከሰረም ያቺ የወር ደሞዙ የምትቀር አይደለች። ስለዚህ እሷን ይለምድና በየወሩ ካላገኘ ያቺን ደሞዝ የሚሞት ሁላ የሚመስለው ሰው አለ፣ በጣም ብዙ ሰው። ስለዚህ ወደ ቢዝነስ ለመግባት በጣም ይከብደዋል። ሌላው ካፒታል የማግኘት ችግር አለ። ምክንያቱም እዛ ቅጥር ህይወት ውስጥ ሲገባ ስታንዳርድ የሆነ ሊቪንግ ስታንዳርድ ነው ያለው። አንድ መስመር የያዘ ብሩ የት እንደሚገባ ይታወቃል እና ብር ሴቭ ለማድረግ በቅጥር ህይወት በጣም ከባድ ነው የሚሆነው። ስለዚህ እሱ አንድ ቻሌንጅ ነው። መድፈር ሌላው ከባዱ ፈተና ነው የሚሆነው። ደፍሮ ለመውጣት ወጥቶ ራሱ የሚሸጥ አይመስለውም። አሁን እቃ ተደርድሮ ምናምን ሲያይ እንዴት ነው የሚሸጡት ብሎ ያስባል፣ ይጨነቃል። እሱ የለመደው ቢሸጥም ባይሸጥም ምን አገባው፣ ያው ደሞዙ ማግኘት ነው እና እነዚህ ሁሉ ፍርሃቶች አሉ። ከዚህ ውጪ የስራ ልምድ ማለትም ስራ ልምድ ሊኖረው ይችላል፣ ግን የሽያጭ ልምድ ምንም አይኖረውም በብዛት። እሱም አንድ ዲስአድቫንቴጅ ነው። ይሄ ሁሉ ፍራቻ አለ። ከቅጥር ህይወት ቀጥታ ወደ ቢዝነስ ልግባ የሚል ሰው ብዙ ሲቸገር እናያለን። አድቫንቴጁ ምንድን ነው? ያው ቅጥር ህይወት ውስጥ ስንኖር በጣም ብዙ ልምድ እናገኛለን። አንደኛ ከሰው ጋር ሪሌሽንሺፕ፣ ከስራ ኢንቫይሮንመንቱ ጋር ካሉት ሰዎች ጋር ሪሌሽንሺፕ ይኖረናል። ከከስተመር ጋር ሪሌሽንሺፕ ሊኖረን ይችላል። ስለ ስራ ማወቅ፣ ስለ አሰራር ማወቅ፣ ስለ ካምፓኒ ስታብሊሽ ስለማድረግ ማወቅ፣ በጣም ብዙ 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 ተቆጥሮ የማያልቁ አድቫንቴጆች አሉ። እኔ በብዛት ሪከመንድ ላደርግ የምችለው ምንድነው?
ሰው ከተመረቀ በኋላ ቀጥታ ወደ ቢዝነስ ከሚገባ ይልቅ የኔ ሀሳብ ነው ይሄ፣ የተወሰነ ዓመት ቢቀጠር። እኔ አልተቀጠርኩም፣ ግን ቢሆን ጥሩ ነበር እላለሁ። እኔ አሁን ላይ ያለኝን ህይወት ሳስበው እና ያሳለፍኩትን ውጣ ውረድ ሳስበው ያ ሁሉ ውጣ ውረድ ላይኖር ይችል ነበር ሳስበው። ምክንያቱም ተቀጥሬ ቢሆን ኖሮ መጀመሪያ ስለ ቅጥር አውቃለሁ፣ ስለ ስራ አውቃለሁ፣ እንዴት አድርጎ ካምፓኒ ስታብሊሽ እንደሚደረግ፣ ቻሌንጁ ምን እንደሆኑ፣ ኦፖርቹኒቲው ምን እንደሆነ። ደብዳቤ እንኳን መጻፍ በጣም ከባድ ሊሆን ይችላል። ስራ ውስጥ ስንገባ ግን ደብዳቤ እንዴት እንደሚጻፍ፣ እንዴት ከአንዱ ወደ አንዱ ቢሮክራሲው ምን እንደሆነ በጥልቀት እናውቃለን። የዚህን ጊዜ ሰው ወጥቶ ለመስራት በጣም ብዙ ኤክስፒሪየንስ አዳብሯል። ስለዚህ ያንን ኤክስፒሪየንስ ይጠቀሟል። የቅጥር ህይወት ውስጥም ሌላ አድቫንቴጆች ምን አሉ መሰላችሁ? አሁን ለምሳሌ የአንድ ሽያጭ ጀነሬተር የሚሸጥ ወይም የሳኒታሪ ዕቃ የሚሸጥ ድርጅት ውስጥ ተቀጥረን የምንሰራ ከሆነ ጀነሬተር ከየት እንደሚመጣ፣ እንዴት እንደሚመጣ፣ እንዴት እንደሚሸጥ፣ ጨረታ እንዴት እንደሆነ በደንብ እናውቃለን። ወይም ደግሞ የሳኒታሪ ዕቃ አስመጪዎቹ ማን እንደሆኑ፣ ቸርቻሪዎቹ ማን እንደሆኑ፣ ለማን እንደሚረከብ፣ በስንት እንደሚረከቡ፣ ክሬዲት እንዴት እንደሚወስዱ፣ ሎኬሽናቸው፣ የሽያጭ ሎኬሽናቸው የት እንደሆነ፣ ማን ብዙ እንደሚሸጥ ማን ብዙ እንደማይሸጥ በጣም በቃ በደንብ ነው የምናውቀው። እና እንደውም አንድ ሰው ቢዝነስ መጀመር ካሰበ እኔ ማምነው ለምሳሌ በርገር ቤት ከፍታለሁ ብሎ ያሰበ አንድ ሰው መጀመሪያ በርገር ቤቶች ላይ ተቀጥሮ መስራት አለበት። በማንኛውም ፖዚሽን ይሁን በርገር ቤቶች ላይ ተቀጥሮ መስራት አለበት። እዛ ውስጥ ያለውን ስራ ምጥጥ አድርጎ ማወቅ አለበት። ስራዬ ብሎ 1 ዓመት 2 ዓመት ቢቀጠር በጣም ሪከመንድ፣ ካልሆነ በጣም ብዙ ትግል ያው ይችላል መክፈት ይችላል፣ ግን ትግሉ ብዙ ነው የሚሆነው። ረጅም ዓመት ይፈጅበታል። ተውትና ሎኬሽን እንኳን የሽያጭ ሎኬሽን ራሱ ማወቅ በጣም ትልቅ ፈተና ነው። ዋናውም እሱ ነው። አክሰሱ እንዴት እንደሚያገኙ፣ በርገር ቤት ከፍተው እንዴት አድርገው ነው እቃቸውን የሚያስቀምጡት፣ በመልኩ ነው የሚሰሩት፣ ሰራተኞች እንዴት ማኔጅ ያደርጋሉ፣ ሰራተኞችን መታወቅ፣ በጣም ብዙ አድቫንቴጆች አሉት ከቅጥር ህይወት ወደ ቢዝነስ መግባት። ያው ዲስአድቫንቴጁ እንዳለ ሆኖ ማለት ነው። ግን ያው ሁሉም ደግሞ ቢዝነስማን መሆን አይችልም። ሁሉም ሰው ቢዝነስማን መሆን አይችልም። ቢዝነስማን መሆን የሚፈልግ የሚችል ሰው ግን መጀመሪያ ቢቀጠር ትልቅ አድቫንቴጅ ይዞ ይወጣል። ሌላው ከውጭ ሀገር መጥቶ እንግዲህ የሚከፍት ነው። ከውጭ ሀገር ዲያስፖራ ሆኖ ከአረብ ሀገር ከአውሮፓም ከአሜሪካም ሊሆን ይችላል መጥቶ ቢዝነስ የሚከፍት አለ። ያው አድቫንቴጅም አለው ዲስአድቫንቴጅም አለው ሁሉም። አሁን ለምሳሌ ከውጭ መጥቶ ከአረብ ሀገር መጥቶ ቢዝነስ ልክፈት ቢል አንደኛ ሲሄድ የተዋትን ሀገሩን ሲመለስ እንደዛ እንደነበረች ያገኛት። ለምሳሌ ሲሄድ ችርቻሮ ሱቅ፣ እሱ የሚያውቀው ችርቻሮ ሱቅ አነስተኛ የሆነች ሽጉጥጉጥ ያለች ምናምን ትንሽዬ ካፒታል የምትፈልግ በቀላሉ ቤት ኪራይ የሚገኝባት እና ህጋዊ መሰረቱም ያን ያህል በቀላሉ ንግድ ፈቃድ አውጥቶ የሚሰራባት ደረሰኛ የሌለባት አገር ጥሎ ሊሄድ ይችላል። አሁን ሲመለስ የሱፐርማርኬት የሱቅ ነገር ትራንስፎርም አድርጎ ተቀይሮ በጣም ካፒታሉ አድጎ የመክፈቻው ካፒታል፣ ሎኬሽን አመራረጡ፣ የሰፈሩ ሁሉ ነገር፣ የሰው ባህሪ ሁሉ ነገር ተቀይሯል። የሰው ጸባይ ሙሉ። ስለዚህ ሲመጣ በቃ አዲስ ኢትዮጵያ ነው የሚለው። በዛ ላይ አስቦት የሄደው ብርና ይዞት የሚመጣው ብር ተመሳሳይ ሆነ። እሱ አንድ ዲስአድቫንቴጅ ነው። ሌላው የዛ ሀገር የለመደው ጽዳት ሊሆን ይችላል፣ ጥራት ሊሆን ይችላል። በጣም ብዙ ነገር አለ እና ብዙ ነገር ለምደዋል። እዚህ መጥቶ ልስራ ሲል በጣም አስቸጋሪ ሊሆን ይችላል። የሰውም ጸባይ የተለያየ ሊሆን ይችላል። እዛ ያለው የሰው ጸባይ እና እዚህ ያለው የሰው ጸባይ፣ እዚህ ለምሳሌ ክሬዲት በጣም የሚፈልግ ሰው ሊኖር ይችላል። እዛ ደግሞ ሲሪየስ ስትሪክት ሊሆን ይችላል እና እዚህ ሲመጣ ሰው ክሬዲት ነው የሚፈልገው። ይሳደባል እንደ ልቡ። ለምሳሌ በቃ እኔ ራሴን ጠብቄ ምናምን ሰራለሁ ስንል እየሰደበህም እየሰደበሽም ልትሰሪ ትችያለሽ። መታገስ ሊሆን ይችላል ያለሽ አማራጭ እና እሱ ሁሉ ትንሽ ቻሌንጅ ሊያደርግ ይችላል። ሁለተኛ እዚህ ስንመጣ የቤተሰቦቻችን ኤክስፔክቴሽን
ከፍተኛ ሊሆን ይችላል። በጣም ብዙ ብር ኤክስፔክት ያደርጋሉ እና ብዙ ብር ያለን ይመስለንና እኛም ስፔንድ እናደርገዋለን፣ ብራችንን እናውጣዋለን። ለዚህ ስንል ለቢዝነስ መክፈቻ የሚሆነን ብር በጣም ያንስብናል። እሱ ሁሉ ዲስአድቫንቴጅ ነው። የለቆ ሄዶ ተመልሶ መምጣት እና መስራት በጣም ብዙ ዲስአድቫንቴጆች አሉት፣ ደግሞ አድቫንቴጆች አሉት። አንደኛ እዛ የለመድነው ቆንጆ ነገር አለ እና እዛ የለመድነውን ነገር እዚህ ማምጣት። ለምሳሌ የምግብ ቤት እንክፈት ብንል እዚህ መተን እዛ የምናየው የምግብ ቤት ጥራት አለ፣ የምግብ ቤት እቃዎች አሉ፣ የምግብ አይነቶችም አሉ እና እዛ ያለውን ጥራት፣ ንጽህና፣ የወንበሩን የቤቱን ንጽህና ካመጣ ነው አንድ አድቫንቴጅ ነው። ጠንካራ ከሆንን በደንብ ጎበዝ ከሆንን ብር ብዙ ልንይዝ እንችላለን እዛ እና ያንን ብር እዚህ ብናመጣው ጥሩ ቆንጆ ነገር መክፈት እንችላለን እዚህ። ብሩንም እውቀቱንም ይዘን መተን በደንብ ቋጣሪ የሆነን ይዘን ማለትም ስንመጣ ለዚህም ሳናወጣ ሲሪየስ ሆነን በደንብ ከሰራንበት ጥሩ ካፒታል ይኖረናል። ሌላው ደግሞ መተን የማጥኛ ጊዜ ማግኘት እንችላለን። አሁን በመሃል ላይ መተን ብናጠናው ከባህሉ ጋር ከባህሪው ጋር ከነገሩ ጋር ብንለማመድ ሞር እንደ አንድ አድቫንቴጅ እናየዋለን። ሌላው ከቤት እመቤትነት ወደ ቢዝነስ ልንገባ እንችላለን። የቤት እመቤት ሆነን ቆይተን በቃ እኔ አሁን ልጆች ያድገዋል ከዚህ በኋላ ወደ ቢዝነስ ነው መግባት ያለብኝ ብለን ልንገባ እንችላለን። ያው የቤት እመቤት ስንሆን ያው ቤት ውስጥ አይደለም የምንሰራው ሁሉን ነገር። በነገራችን ላይ የቤት እመቤት መሆን በጣም ቻሌንጂንግ ነው፣ በጣም ከባድ ነው፣ ፈታኝ ነው። ስራውን ብዙ ነው። ልጅ ማሳደግ በጣም ቀላል ይመስላል፣ ግን እንደውም እንደ ልጅ ማሳደግ ከባድ ያለ አይመስለኝም። ከቢዝነሶች ሁሉ እሱ ይከብዳል። ማንኛውንም ቢዝነስ ከመስራት ቤት ውስጥ ቁጭ ብሎ ቤትን መምራት ልጅን ማሳደግ በጣም ከባድ ነገር ነው። ግን የውጭ ኤክስፒሪየንስ እና የቤት ውስጥ ኤክስፒሪየንስ በጣም የተለያየ ነው። አሁን ከቤት ውስጥ ወጥተን ውጭ እንስራ ስንል ብዙ ነገሮች አዲስ ይሆኑብናል። አንደኛ ወጥተን መስራት አልለመድንም። ፀሐዩን፣ ድካሙን፣ መሯሯጡን፣ ጠዋት ወጥቶ ማታ መግባቱን አልለመድንም እና እዚህ የተወሰነ በጣም ብዙ ድካም አለው። በዛ ልክ ደግሞ ኮንፈርት ነገር አለው። ምክንያቱም ከሰው ጋር ብዙ አንናቆርም። ወጥተን ቤት ውስጥ ቁጭ እንላለን። ጊዜ ስናገኝ ደግሞ አረፍ እንላለን። አንዳንዴ እንተኛለን፣ ያው እንተኛበት ሰዓት ካለን እና ይሄ ትንሽ ሰውነታችን ያዝ ያደርገዋል። ወጥተን እንስራ ስንል ግን ከሰው ጋር መጋፋት አለ፣ መጨቃጨቅ አለ፣ እቃ መግዛት አለ፣ ፀሐዩ አለ። ይሄ ከዕለታት አንድ ቀን አይደለም የሚሆነው፣ ኤቭሪዴይ ነው የሚሆነው፣ ሁልጊዜ ነው የሚሆነው እና አንዳንዴ እኮ ለቤታችን አስቤዛ ምናምን እናደርጋለን፣ ግን አንዳንዴ ነው የምናደርገው የሆነ ፕሮግራም ይዘን። ይሄኛው ግን ሁልጊዜ አስቤዛ ማድረግ ሊኖር ይችላል። ከሰራተኛ ጋር ከብዙ ሰራተኞች ጋር መጨቃጨቅ ሊኖር ይችላል። ከእቃ ከሚሸጥላቸው ሰዎች ጋር፣ ከምትሸጡለት ደንበኞች የተለያዩ ናቸው። ከደንበኞች ጋር ብዙ ነገር ልንባባል እንችላለን፣ ልንጣላ እንችላለን። የተለያየ ጸባይ ያለው ደንበኛ ነው እናስተናግደው። ይሄ ሁሉ ለእኛ በጣም ከባድ ይሆንብናል፣ ሾኪንግ ይሆንብናል። አንዱ ዲስአድቫንቴጅ ነው። ሌላው ዲስአድቫንቴጅ ምንድን ነው? ፍራቻ። በቃ ጭምት ነው የምንለው። ያው ቤት ውስጥ ረጅም ጊዜ ካሳለፍን ያው ጭምት ነገር መሆን አለ፣ የመፍራት ነገር አለ፣ የመድፈር ድፍረት የማጣት ነገር አለ እና ይሄ ሁሉ ነገር ዲስአድቫንቴጅ ነው። በዛ ልክ ግን አድቫንቴጅ አለው። አድቫንቴጁ ምንድን ነው? ትኩስ ኃይል ነን፣ አዲስ ኢነርጂ ነው። ቤት ውስጥ ቁጭ ስንል ብዙ ያየናቸው ነገሮች ይኖራሉ። እንደዚህ አይነት ዩቲዩብ ቻናሎች ላይ ብዙ የተማርናቸው ነገሮች ይኖራሉ። ጊዜ አለን፣ ለማሰብም ጊዜ አለን። በጥሞና አስበናል። ልንሰራ የምንፈልገውን ነገር በደንብ የማሰቢያ ጊዜ ነበረ እና ከራሳችንም ጋር ረጅም ጊዜ ስለተገናኘን ሞር ራሳችን አዳምጠን ልንሰራ የምንፈልገውን ነገር ልናቅ የምንችልበት አንድ ትልቅ አድቫንቴጅ አለን። በአጠቃላይ እኔ ያየኋቸው ከነዚህ ቦታዎች ነው ወደ ቢዝነስ ልንሄድ የምንችለው። እንደ አጠቃላይ ግን የወቅቱ አድቫንቴጆች አሉ። አሁን ላይ በዚህ ወቅት እንደ ድሮ ፕሮፖዛል ለመስራት የሚከብድበት ጊዜ አይደለም። ኤአይን በመጠቀም ፕሮፖዛል መስራት እንችላለን። ባለንበት ቦታ ሆነን ማጥናት እንችላለን። የፈለግነውን አይነት ቢዝነስ
ጥናቱን ማግኘት እንችላለን። ለምሳሌ በፊት ስለ በርገር ቤት ወይም ስለ ጁስ ቤት ወይም ስለ ሱቅ ችርቻሮ እውቀት ምንም ከሌለ ምንም የለንም። እንደው ሰው ካላገኘና ካልጠየቅ ነው ምንም አይነት እውቀት ሊኖረን ይችላል። አሁን ግን ኤአይ አለ። ሙሉ ለሙሉ ባይሆንም የተወሰነውን ያህል ስለ ሱቅ ማወቅና ማጥናት እንችላለን። በቃ ዲቴል ስለ ሚኒ ማርኬት ምንድነው፣ ሱፐር ማርኬት ምንድነው፣ ትንሽ አነስተኛ ችርቻሮ ምንድነው፣ ምን ማሟላት አለብኝ፣ እንዴት አድርጌ ነው መጀመር ያለብኝ፣ በቃ የፈለጋችሁትን ኢንፎርሜሽን በደንብ ማግኘት ትችላላችሁ። ሙሉ አይሆንም ግን በቃ ሂንት ታገኛላችሁ። የሆነ ለመንደርደሪያና ለመራመጃ ሂንት ታገኛላችሁ። የሁላችንም አድቫንቴጅ ነው። ባለንበት ቦታ ሆነን ጊዜ ሰጥተን ኤአይን ተጠቅመን እንዴት አድርገን ቢዝነስ መክፈት እንደምንችል እንደው ተውትና ቅጥር ህይወት ላይም ብንሆን ቅጥር ህይወት ላይ ሆነን ያለንበት ሌቭል አለ። ከዛ ሌቭል እንዴት ብለን ከፍ እንበል ብለን ብንል ኤአይን መጠቀም እንችላለን። ኤአይን ተጠቅመን እነዚህን ሁሉ ነገር የማግኘት አድቫንቴጅ አለ። ለሁላችን የመጣ አድቫንቴጅ፣ የመጠቀም ያለመጠቀም የኛ ጉዳይ ሆኖ ማለት ነው። እነዚህ ሁሉ አድቫንቴጆች እና ዲስአድቫንቴጆች እኔ ያየኋቸው ናቸው። እናንተ ደግሞ ቁጭ ብላችሁ አስባችሁ ምን አድቫንቴጅ አለው ምን ዲስአድቫንቴጅ አለው ማለት በዚህ ይቀራል ማለት አለ። አድቫንቴጁን እንደ አድቫንቴጅ ወስደን ዲስአድቫንቴጁን ክፍተቱን መሙላት ማለት ነው። አንዳንዴ ዲስአድቫንቴጃችንን ባለማወቃችን ምክንያት ለምሳሌ ከቅጥር ህይወት ዘው ብለን ዘለን ቢዝነስ ውስጥ ግብት እንላለን። ምንድነው አድቫንቴጁ፣ ምንድነው ዲስአድቫንቴጁ፣ የጎደለኝ ምንድነው፣ ምን መሙላት እችላለሁ፣ እንዴት ልሙላው የሚለውን ነገር ቁጭ ብለን ሳናስተውል ዘው ብለን እንገባበታለን። ቢዝነስ ውስጥ እንከስራለን። ከዛ ያው መመለሻውም ያጥረናል፣ ይከብደናል ማለት ነው። ስለዚህ ቢዝነስ መክፈት በጣም ቀላል፣ ምንም ከባድ ነገር አለ። በቃ ብር ከሆነ ቦታ ታመጣላችሁ፣ ከዛ በኋላ እቃ ትገዛላችሁ፣ ቤት ትከራያላችሁ፣ መጀመር ምንም ያው የሚከብድ ነገር የለም። ከባዱ ነገር እንዴት አድርገን ሰስቴን አድርገን እናቆየዋለን፣ ሲወድቅ እንዴት እናነሳዋለን፣ በምን መልኩ እንመራዋለን። ይሄ ሁሉ ነገር በጣም ብዙ ነገር አለው ቢዝነስ ውስጥ። ስለዚህ መክፈቱ በጣም ቀላል ነው፣ ግን ስንከፍት ተዘጋጅቶ መክፈት ነው። ስለዚህ ቀድመን በደንብ ማሰብ፣ ማስተዋል፣ መጠየቅ አለብን። ቀጣይ ደግሞ ለምን ቢዝነስ እንጀምራለን፣ እንዴት እንጀምራለን የሚሉትን በጣም በዲቴል እናያለን። በተከታታይ ቪዲዮዎች እሰራላችኋለሁ። ቢዝነሳችንን ለመጀመር ምን እንደሚያስፈልገን፣ ምን ቅድመ ሁኔታ እንደሚያስፈልገን፣ እኛ ምን ሌቭል ላይ እንዳለን እናያለን ማለት ነው። ቢዝነስ ለመክፈት ካሰባችሁ ይህንን ተከታታይ ቪዲዮ ማየት ለእናንተ ትልቅ አድቫንቴጅ አለው። ብዙ ኪሳራችሁን ይቀንስላችኋል ብዬ አስባለሁ። ሳሚ ነኝ፣ ሳሚ ቢዝነስ ከቢዝነስ በብልሃት የዩቲዩብ ቻናል። ሰላም ቆዩ።